ይሄ አንድ ሰው ታሪክ አይደለም፣ የአብዛኛው ኢትዮጵያዊ ወጣት ታሪክ ነው። የብዙ ሺዎች ኢትዮጵያዊ ወጣት ታሪክ ማለት ነው። እስቲ ቆይ ሁሉም ይቅርና አንድ ጥያቄ ጠይቃችሁ፣ አሁን ለዚህ ሀገር አቀፍ ችግር ተጠያቂው ማን ነው ብላችሁ ነው የምታስቡት? ማለት የስራ ማጣት ለተባለው ችግር ማለት መንግስት ነው ተጠያቂው ወይስ ዩኒቨርሲቲዎቹ ናቸው ተጠያቂዎቹ ወይስ የኢኮኖሚ ሁኔታ ነው ወይስ ደግሞ ራሳችንን ተጠያቂዎቹ? ማለት ማን ይመስላችኋል ተጠያቂ? መፍትሄ ውስጥ ነው ምንድነው ለዚህ ችግር? ያ ዛሬ ስለዚህ ጉዳይ ነው በደንብ የምናወራው። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁት በዚህ ቪዲዮ መጨረሻ ዛሬው ነው መጀመር የምትችሉትን ነገር ስለምነግራችሁ ስቴይ ቱን። አሁን ማነው ተጠያቂ ወደሚሉት ከመግባታችን በፊት አንድ በጣም ያስደነገጠኝን ቁጥር ልንገራችሁ። የሆነ መረጃ ነውና በቅርቡ በትንሹ አንስቼላችኋለሁ፣ ግን በደንብ በዲቴል አልነገርኳችሁ። ዲቴል ልንገራችሁ። በቅርቡ የተጠና ጥናት እንደሚያሳየው ከሆነ ኢትዮጵያ ውስጥ በዚህ ሰዓት ከ11 ሚሊዮን በላይ የሚሆን ስራ አጥ ወጣት አለ። ከ11 ሚሊዮን በላይ የሚሆን ማለት ነው። ከዛ ከ11 ሚሊዮኖቹ ደግሞ 1/3 ወይም ደግሞ 3.6 ሚሊዮኑ ከ11 ሚሊዮኑ ማለት 3.6 ሚሊዮኑ ስራ መስራት እየፈለገ ለመስራት እያፈላለገ ስራ ሳያገኝ የቀረው 3.6 ሚሊዮን ማለት ነው። ይሄ ገረማችሁ? ልጨምርላችሁ። በየአመቱ ከ2 ሚሊዮን በላይ የሚሆን ስራ ፈላጊ ወጣት ማርኬቱን ይቀላቀላል። በየአመቱ ከ150 ሺህ በላይ የሚሆን ተማሪ ከዩኒቨርሲቲ ይመረቃል። ይህ በጣም ወለ ክሬዚ የሆነ ነበር ነው ማለት አላስተዋለውም እንጂ በጣም ከባድ ነበር ነው። እንግዲህ ኢማጂን በየአመቱ ምን ያህል ስራ አጥ ወጣት እንደሚኖር ማለት ነው። እና ይሄንን እወቁት፣ ይሄንን ነበር ያዙት በደንብ። ማን ነው ተጠያቂ ወደሚለው ስንገባ አክቹአሊ ማን ነው ተጠያቂ የሚለው ቶፒክ ይሄን ያህል ኢሴንሻል የሆነ ቶፒክ አይደለም ማለት ይሄን ያህል አያስፈልገንም። ግን ፎር አወር ኢንፎርሜሽን ለማወቅ ያህል ማን ነው ተጠያቂ ነው የሚለው የሁሉም እጅ አለበት። ዩኒቨርሲቲዎች ብትል እጅ አለባቸው፣ የእነሱም እጅ አለበት ለዚህ ችግር ማለት ነው። ዩኒቨርሲቲዎች ተግባራዊ የሆነ እውቀት አያስተምሩንም። ስኪል በቂ የሆነ ስኪል አላስተማሩንም። ስለ ገንዘብ፣ ስለ ፋይናንስ፣ ስለ ቢዝነስ አላስተማሩንም። ተግባራዊ ነገር አላስተማሩንም። ይሄ ደግሞ ውጭ ከወጣን በኋላ ከዩኒቨርሲቲ ተመረቀን ከወጣን በኋላ እንድንቸገር አድርጎናል። መንግስት እጁ አለበት እሱ ማለት ነው። እጁ አለበት ስለደው አታነካኩኝ ማለት እሱ ደግሞ ለዜጎቹ በቂ የሆነ የስራ ዕድል አልተፈጠረ ለዚህ ሁሉ ዜጋ። በእርግጥ እሱ ላይ ሙሉ ለሙሉ አይፈረድም፣ ግን ያው እጁ አለበት ለማለት ሁሉም ዩኒቨርሲቲውን ብትል መንግስቱን ብትል የኢኮኖሚው አለመረጋጋት ከቴክኖሎጂ ጋር አብረን አለማደጋችን እኛ እንደ ሀገር ማለት እነዚህን ሁሉ ተጠያቂ ማድረግ እንችላለን። ለዚህ ችግር ተጠያቂ ካደረግን ማለት ምን ሰነዘር ከሆነ ማለት ነው። ነገር ግን ከሁሉም በላይ ዋና ተጠያቂው እንደገመታችሁት ራሳችን ነን። ዋናው ተጠያቂ ማለት እንዴት ራሳችን ተጠያቂ ሆነ ልንገራችሁ። እሺ እኛንን ተጠያቂዎቹ ማለት ራሳችንን ተጠያቂዎቹ ያልኩበትን ምክንያት ልንገራችሁ። በዋነኝነት አብዛኞቻችን ወጣቶች ስንባል ግልጽ ነው፣ በቃ በጣም ሰነፍነን፣ በጣም በቃ ደካማ ነን ማለት የሆነ የስራ ከልቸር የለንም፣ የሆነ ጠንካራ የሆነ የስራ ፍላጎት ምናምን ነገር የለንም። ይሄ ግልጽ ነገር ነው። በጣም በቃ ለስራ ለመስራት ሰነፍነን፣ ሁሌም ገፍላ ላይ ነን ምናምን ነገር ማለት የሆነ ሞራሉ ራሱ የለንም የስራ ፍላጎት። ከዚህ ደግሞ የባሰና ደግሞ ዋናው ማርኬቱ ከኛ የሚፈልገውን ያህል ስኪል የለንም። በቃ ይሄ ሁልጊዜ የምናገረው ነገር ነው። እዛ ጋር እነዚህ ስራ ቀጣሪዎች፣ ትልልቅ እንደዚህ ቢዝነስ ረን የሚያደርጉ ሰዎች፣ የራሳቸውን ካምፓኒ ረን የሚያደርጉ ሰዎች ሰራተኛ እንፈልጋለን እያሉ በቃ ሰው አጣን ማንን እንቅጠር እያሉ፣ እዚህ ጋር ደግሞ እኛ ደግሞ ስራ የለም በቃ የትዋ እንቀጠር ስራ የለም እያለን ነው። ከዚህ በፊት ነገር ሜንሽን አድርገዋለሁ። ሰው እዚህ መሀል ላይ የተፈጠረ ክፍተት አለ። ይህ ክፍተት ምንድነው? የኛ ስህተት ነው ማለት እኛ በቂ የሆነ ስኪል አላዳበርንም። ማርኬቱ ከኛ የሚፈልገውን ያህል በቂ የሆነ ችሎታ አላዳበርንም። ሰው እነዛ ሰዎች ለኛ አዝነው አይደለም መቼስ የሚቀጥሩ፣ ከኛ የሆነ የሚፈልጉት ነገር አለ፣ እኛ የሆነ ልንጠቅማቸው የሚገባ ነገር አለ። እነዛ ካልሆነ አዝኖ የሚቀጥርህ ሰው የለም። አንተ የሆነ ነገር ልትጠቅመው ግዴታ ይገባል። ሰው ይሄ ልንክደው የማንችለው ሀቅ በቃ ማርኬቱ ከኛ የሚፈልገውን ስኪል እውቀቱን በሉት ስኪሉን በሉ የለንም። ሰው ለዚህ ሲባል ዋናው ተጠያቂዎቹ እንዳልኳችሁ ዝም ብለን መሰንዘሩ ቀላል ነው። መሰንዘር ችግር የለም። መንግስት ነው ተጠያቂው። ዩኒቨርሲቲ ተጠያቂው ማለት ቀላል ነው ለኛ ቁጭ ብለን ተኝተን እንደዛ ማለት ነገር ግን እሱ ምንም አይነት መፍትሄ አይፈጥርልንም። ሰው ላይ ማላከኩ ማለት ሰው ያለን አማራጭ 100% ኃላፊነት ወስደን ራሳችን እኔ ነኝ ተጠያቂው ለዚህ ችግር ብለን ወደ መፍትሄው መግባቱ የሚያዋጣ ተጠያቂው ማን ነው የሚለውን ነገር በዚህ እንጨርሱ። እንዳልኳችሁ ሌላ ሰው ላይ ማላከኩ ምንም አይጠቅመንም። ራሴን ተጠያቂው ብለን ወደ መፍትሄው እንግባ። መፍትሄው ምንድን ነው? ዋናው ፖይንት
መፍትሄው ምንድን ነው? መፍትሄው ምንድን ነው የሚለው ፓርት አሁን መንግስት ምን አይነት መፍትሄ ቢፈጥርልን ይሻላል ወይም ደግሞ ዩኒቨርሲቲዎች ምን አይነት መፍትሄ ቢፈጥርልን ይሻላል አይደለም የምንለው። እኔ ራሴ ምን አይነት መፍትሄ መፍጠር የምችለው ነው በቃ። ምክንያቱም እነዛ በእኛ ቁጥጥር ስር አይደለም። መንግስት፣ ዩኒቨርሲቲ በእኛ ቁጥጥር ስር አይደለም። አሁን እኔ ራሴ መቆጣጠር የምችለው ራሴን ነው። መፍትሄ መፍጠር የምችለውም ከራሴ ነው እንጂ በእነሱ አማካኝነት አይደለም። ዘቤስ የሚባለው አሁን መፍትሄ በዚህ ሰዓት አንድ ሰው እንደ ግል ሊያደርገው የሚችለው ነገር ራስን ማዳን ነው። በቃ ራስህን አድን ሀቢቢ፣ የምሬን። ምክንያቱም ራሴን ካላዳንኩኝ ሌላ ሰው ማዳን አልችልም። ለራሴ የስራ እድል ካልፈጠርኩኝ ሌላ ሰው የስራ እድል መፍጠር አልችልም። ራሴን ካላስተማርኩኝ ሌላ ሰው ማስተማር አልችልም። ብቻ ቀድሜ ማድረግ ያለብኝ ነገር ራሴን ማዳን። እናንተ ቀድማችሁ ማድረግ ያለባችሁ ነገር ራሳችሁን ማዳን። ራሴን ማድነው እንዴት ነው? ራሴን ማድነው እንዴት ነው? እዚህ ጋር አንድ ሚስጥር ልንገራችሁ። አክቹዋሊ ሚስጥር አይደለም ግን በቃ አንድ የወርልድን እውነታ ልንገራችሁ። የህግ ነው በቃ ይሄ ነገር ማለት ነው። እዚህ ዓለም ላይ ራሳችሁን አድናችሁ አሸናፊ መሆን ከፈለጋችሁ ቢ ቫልዩብል፣ አለቀ በቃ። እዚህ ምድር ላይ እንዳልኳችሁ ራሳችሁን አድናችሁ አሸናፊ መሆን ከፈለጋችሁ ጠቃሚ ሁኑ። ይሄ በቃ ፐርሰናሊቲ፣ ሰው ስለሆንኩኝ ይከበራለሁ፣ ሰው ስለሆንኩኝ እወደዳለሁኝ፣ በቃ ሰው ስለሆንኩኝ ቦታ ይሰጠኛል ምናምን ነገር ሳክስ ሀቢቢ። ጠቃሚ ከሆንክ ትፈልጋለህ ነው፣ ጠቃሚ ካልሆንክ ትጣላለህ። ይህ መራር እውነት፣ የምሬን መቀበል ያለብን መራር እውነት ነው። እዚህ ምድር ላይ ያለን አማራጭ ጠቃሚ መሆን ነው። አሁን ጠቃሚ እንድትሆኑ የሚያገዛችሁን 3 ፕራክቲካል ስቴፖች እነግራችኋለሁ። 3 ፕራክቲካል ስቴፖችን ልንገራችሁ ጠቃሚ ለመሆን የሚያገዛችሁን ማለት ነው። የመጀመሪያው ማርኬታችሁን በደንብ እዩና በደንብ ፈትሹና በደንብ ዳስሱና አንድ ስኪል ምረጡ። ማለት ለምሳሌ እንበልና አሁን በዚህ ጊዜ በጣም ብዙ ሰው ኮንተንት ክሬት ማድረግ ጀምሯል። በጣም ብዙ ኮንተንት ክሬተሮች እየበዙ ነው። በዚህ ሰዓት እናንተ ታዩትና ማርኬቱን ኮንተንት ክሬተር ሲበዛ ምን ያስፈልጋል? ቪዲዮ ኤዲተር ያስፈልጋል። ሌላ ስኪሎችም አሉ ብዙ፣ እንዲህ ኮንተንት ራይተር፣ ሶሻል ሚዲያ ማናጀር አሉ ብዙ የሚጠቅሙ ስኪሎች ማለት ነው። እነሱን ስኪሎች ምረጡ። እንዳልኳችሁ ኮንተንት ክሬተር በዝቷል በዚህ ሰዓት ደግሞ ብዙ ሰው ግራፊክስ ነገሮችን ይፈልጋል። ግለሰቦችም ሆኑ ቢዝነሶች ብዙ ግራፊክ ነገሮች ይፈልጋሉ። ግራፊክ ዲዛይነር ትማራላችሁ። በዚህ ጊዜ ብዙ ሰው ቢዝነሱን ስኬል ማድረግ ይፈልጋል፣ ብዙ መሸጥ ይፈልጋል ከዚህ በፊት ከሚሸጠው በላይ። ይህንን ታዩና ማርኬቲንግ ትማራላችሁ። ገብቷችኋል? ታዩና አካባቢያችሁን በቃ ማርኬቱን በደንብ ታዩና የትኛውን ስኪል ብማር ነው ሞር በደንብ ሰርቭ ላደርግ የምችለው የብዙ ሰዎችን ፕሮብሌም ሶልቭ ላደርግ የምችለው የሚለውን ነገር በደንብ ማርኬቱን ታጠኑና አንድ ስኪል ትመርጣላችሁ። አንደኛ። ሁለተኛ ያንን ስኪል ለርን ትማሩታላችሁ በደንብ አድርጋችሁ ማለት በደንብ በቃ መደብደብ። መቼስ በዚህ ጊዜ አሁን ባለንበት ዘመን የት ነው መማረው እንደማትሆኑ ተስፋ አድርጋለሁ። ዩቲዩብ ሙሉ በፍሪ ኮርስ የተሞላ እንትን ዩቲዩብ ማለት አለ። የፈለጋችሁትን ኮርስ የፈለጋችሁትን ስኪል መረጡ አለ ዩቲዩብ ላይ በነፃ ማለት ነው። ብር ካላችሁ ደግሞ ፔድ ኮርሶች አሉ። ኮርስ እየከፈላችሁ ማለት አድርጎ። ለምሳሌ ቪዲዮ ኤዲቲንግ ከሆነ የመረጣችሁት ቪዲዮ ኤዲተር ሆኑ በደንብ ሰርቶ የብዙ ጊዜ ኤክስፔሪንስ ያለው ሰው የሚያዘጋጀው ኮርሶች አሉ። እነሱን ኮርሶች ገዝታችሁ ከፍሪ እንትን በላይ ደግሞ ፔድ ኮርሶች ግልጽ ነው በጣም ምክንያቱም ፔድ ኮርሶችን ስገዙ የምታገኙት እውቀት በዛው ልክ ስታንዳርድ ሆኖ የጠበቀ ነው። ያው ፍሪ ሲሆንም አለ በደንብ ታገኛላችሁ፣ ግን እንደ ፔዱ አይደለም ነው እና ብር ካላችሁ ከፍላችሁ ክፈሉና በደንብ እናንተም ኮሚትመንት እንዲኖራችሁ ስራችሁ ላይ በደንብ ጠንከር ብላችሁ እንትን እንድትሉ ብር ማውጣቱ አንድ እንትን ሊሆን የሆነ እንደ አካውንታቢሊቲ ፓርትነር ሊሆናችሁ ይችላል ነው። ሁለተኛው ተማሩ። ያንን ስኪል ማንኛውም ስኪል መረጡ። ከዛ ያንን ስኪል በደንብ አድርጋችሁ ተማሩ። በደንብ እናልኳችሁ በዚህ ጊዜ በቃ ማርኬቱ በደንብ እየተጨናነቀ ነው። ቪዲዮ ዲዛይነር ብትሉ በጣም ብዙ ቪዲዮ ኤዲተር አለባችሁ ከጎን ለጎን። ግራፊክ ዲዛይነር ብትሉ በጣም በእያንዳንዱ በምትመርጡት እንትን ብዙ ተፎካካሪ ይኖርባችኋል። ከነሱ ስታንድ አውት አድርጋችሁ ነው መውጣት የእናንተ ዋና ኤማችሁ ሊሆን የሚገባው ማለት ነው። ለዛ ያንን ስኪል በደንብ አድርጋችሁ መማር ጠንከር አድርጋችሁ ነው። ዘን ሶስተኛው ያንን ስኪል ወጥቶ ስራ ላይ ማዋል። የመጀመሪያ ሁለቱን በተገበሩ ምንም አይጠቅማችሁ። ስኪል መርጣችሁ ዝም ብላችሁ ቀኑ ሙሉ ዩቲዩብ ቪዲዮ ስትደበድቡ በደንብ ተስተርጉበት ምንም የሚጠቅማችሁ ነገር የለም። ከዛ ወታችሁ የምርም ሪል ፕሮግራም ሶልቭ ስታደርጉ ነው የዛን ጠቃሚ ሰው ሆናችሁ ብትመጡት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ሐሳቢን ሙሉ ሐሳቢን ጠቅልል አድርግላችሁ መፍትሄ ወደሚባለው ዋና መፍትሄው ምንድነው? ራሳችሁን ማዳን። በቃ ራስህን ማዳን። ራሴን ማድነው እንዴት ነው? ጠቃሚ በመሆኑ። ጠቃሚ የምትሆኑበትን 3 መንገዶች ነገርኳችሁ። በጣም ቀላል መንገድ። እንደውም በዚህ ነገሩ እንደምታስቡት ቀላል ላይሆን ይችላል። ሲነገር ቀለል እንዳሉ ቀላል ላይሆን ይችላል። ግን ይሄ ነው ዘቢስት የሚባለው እንትን የመጀመሪያው ማርኬታችሁን በደንብ አካባቢያችሁን በደንብ ሳይሆንና አንድ ስኪል ትመርጣላችሁ። ያንን ስኪል ሁለተኛው በደንብ አድምታችሁ ትማሩታላችሁ። ሶስተኛው
ወታችሁ ትሰሩባታላችሁ። እንዴት ነው የምሰራው? ፍሪላንሰር መሆን ይቻላል። ሶሻል ሚዲያ በደንብ ስራችሁን ፕሮሞት ማድረግ ትችላላችሁ። ሌላ ዌዎችም አሉ። እሱን ዌው ላይ በደንብ መንገዱ ላይ ሲገቡ እየተከፋፈተላችሁ ይመጣል። አሁን መጀመሪያ የምትችሉትን ነገር ብቻ ካወቃችሁት በቂ ነው። በአጭሩ ይሄ ነው ነገሩ። መፍትሄውን ቀለል አድርጌ ስነግራችሁ እንዳልኩት ምናልባት ስትወጡ ቀለል ላይላችሁ ይችላል። ግን ቀለል አድርገን ለማውራት ያህል ይሄኛው ነው መፍትሄው፣ ዘ ቤስት የሚባለው መፍትሄ ማለት ነው። ግልጽ ይመስለኛል። ግልጽ ካልሆነም ኮሜንት መጠየቅ ይቻላል። ኢንስታግራም ላይ ኢንቦክስ መጠየቅ ትችላላችሁ። ኤኒ ቦታ መጠየቅ ትችላላችሁ። እሺ የቪዲዮ መጀመሪያ ላይ የቪዲዮ መጨረሻ ላይ አንድ ዛሬውኑ መጀመር የምትችሉትን ነገር እነግራችኋለሁ ብያችሁ ነበር። ዛሬውኑ መጀመር የምትችሉት አንድ ነገር ቢኖር ፐርሰናል ዴቨሎፕመንት ጆርኒ ውስጥ ግቡ። ሁልጊዜ እንደምለው በቃ ፐርሰናል ዴቨሎፕመንት ጆርኒ ውስጥ ግቡ። ራሳችሁን ማሻሻል ጀምሩ። ከዛሬ ነገ ራሳችሁን መለወጥ፣ ከዛሬ ነገ የሆነ ነገር ማሻሻል፣ ከዛሬ ነገ የሆነ ነገር ማሻሻል። የሆነ ላይፍ ራሱ ማለት ኢንተረስቲንግ ይሆን ነው የሚመጣው እንደዛ ሲሆን ማለት ነው። በቃ ከትላንት ማንነታችሁ ነገር ለማሻሻል ስትሞክሩ ማለት ነው። እና ዛሬውን መጀመር የምትችሉት ነገር ቢኖር ፐርሰናል ዴቨሎፕመንት ጆርኒ ውስጥ ወስኖ መግባት ነው። በቃ ራሳችሁን የማሻሻል ህይወት ውስጥ ወይም ራስን የማሳደግ ራስን የማሻሻል ጆርኒ ውስጥ መግባት ማለት ነው። ሜቢ ራሳችሁን መለወጥ ፈልጋችሁ ማለት በቃ እኔ እኮ መለወጥ እፈልጋለሁ ግን ከየት መጀመር እንዳለብኝ አላውቅም፣ ወዴት መሄድ እንዳለብኝ አላውቅም፣ በቃ እንዴት ላድርግ ብላችሁ የምትሉ ሰዎች ካላችሁ ሌሚ ነው ኮሜንት ላይ አሳውቁኝ። ፉል ጋይድ ይሰራላችኋል። ከየት መጀመር እንዳለባችሁ፣ ወዴት መሄድ እንዳለባችሁ፣ እንዴት ማድረግ እንዳለባችሁ የሚያሳያችሁ ሙሉ ቪዲዮ ሰራላችኋለሁ። ኮሜንት ላይ አሳውቁኝ። አይ ቲንክ ቀለል አድርጌ ቪዲዮን እንዳቀረብኩላችሁ ተስፋ አድርጋለሁ። ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳይረሳ። ሸር ያገናኛል።